ክርስቶስ በመጣ ጊዜ መቅደስ ሰርቶ እውነተኛውን እኔ ብሎ ሁሉን ክርስቶስ ያደረገውን ነገር ሁሉ እያስመሰለ ያደርጋል። አልመጣም ግን አይዟችሁ፣ ሐሳዊ መሲህ ሲመጣ እንደዚህ ብሎ አይደለም የሚመጣው። አሁን ሰው ሁሉ ማይክሮቺፕስ እሷን ራሱ አሁን ሰው የ666 የሰይጣኒዝም ነው እያለ ሰው አሁን መከራውን እያየ ነው። መንገድ ጠራጊ ሊሆን ይችላል፣ መንገድ ጠራጊ ሊሆን ይችላል። ሰዎቹ ያንን አቅደው ሰይጣንን እያመለኩ እያደረጉት ይችላል። ሐሳዊ መሲህ ግን አልመጣም። በዚህ እርግጠኛ እንድትሆኑ እፈልጋለሁ። ሐሳዊ መሲህ ሲመጣ በድብቅ በኮምፒውተር አደራጅቶ ምናምን አይደለም፣ ማይክሮቺፕስ በመቅበር አይደለም። በአማርኛ ነው የሚነግርህ። በአማርኛ ማለት በራስ በምታውቀው ቋንቋ ማለት ነው የሚነግርህ። ኦሮሞም ኮንክ በኦሮምኛ ከቻልክ ማለት ነው። ትግርኛ የምችል ከሆነ ትግርኛ፣ ሶማሌኛ፣ በቃ ሌላው ጀርመን በምትሰማው ቋንቋ እኔ ክርስቶስ ነኝ ታምናለህ አታምንም ብሎ ነግሮህ አዎ ካልክ እዚህ ላይ ይቀርጸዋል። ግንባርህ ላይ